ሰላም ሰላም ቤተሰብ እንዴት ናችሁ? ባለ ክራሩ እባላለሁ። ዛሬ የሆነ አንድ ሰው ኮሜንት ላይ እባክህ ክራር እየቃኘ አንድ ቪዲዮ ስራልን ያለኝ ልጅ ነበርና ዛሬ ክራር እንዴት እንደሚቃኝ እንትን ልበላችሁ። አንዳንድ ልጆች ክራር እጃችሁ ላይ ያለ ግን ቅኝት መቃኘት ማትችሉ ትኖራላችሁ። ምክንያቱም ቅኝት ተቃኝቶ ስታገኙት መለማመድ ትንሽ አሪፍ ነው ለእናንተና እንደ አዲስ ቃኝቶ መለማመድ ትንሽ ከበድ ይላል። በእርግጥ እኔ እንደዚህ በራሴ እየቃኘሁ ነው የለመድኩት፣ ግን ረጅም ጊዜ ነው የወሰደብኝ። ስለዚህ በቀላሉ እንዴት መቃኘት እንዳለባችሁ ላሳያችሁ። እቃኘዋለሁ። እኔ ስቃኘው እናንተ እኔ በቃኘሁት ድምፅ መቃኘት ትችላላችሁ የራሳችሁን። 1 2 3 ቅኝት እቃኝላችኋለሁ። በመጀመሪያ ይሄ የሆነ የራሴ ቅኝት ላይ ነው የነበርኩና ይሄን ላፈራርሰው። አሁን በቃ እንደዚህ ዝብርቅርቅ ብለዋል። ምንም ጣዕመ ዜማ የለውም። ምንም የሚሰጠው እንትን የለም። ስለዚህ አሁን ይሄን እንዴት እንቃኘዋለን፣ እንዴት እናስተካክላለን የሚለውን በትኩረት ተከታተሉና የራሳችሁን ክራር መቃኘት እንድትችሉ። አሁን በመጀመሪያ ምን ልቃኝላችሁ የፋኖ ቅኝት ወይም ደግሞ ባቲ ቅኝት የሚባለውን እሱን ልቃኝላችሁና ከዛ በኋላ ሌሎች ደግሞ እዛው ላይ እንዴት መቀየር እንደሚቻል ሌሎችን አሳያችኋለሁ። እንግዲህ የፋኖ ቅኝት እንዴት እንደሚቃኝ አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛውን በስቴፕ እንትንላችሁና ቃኘውና እናንተ አንደኛውን በአንደኛው ድምፅ፣ ሁለተኛውን በሁለተኛው ድምፅ እያደረጋችሁ ትቃኛላችሁ ማለት ነው። ቻውን ወፍራለች፣ መቅጠን አለባት። ገና ነች። የምትፈልጉት ድምፅ እስከሚመጣ ድረስ ያው ማጥበቅ ነው። እቺ ደግሞ በጣም ላልታለች። አሁን መጣ ማለት ነው። አሁን በቃ የእናንተን አንደኛዋን በዚች ድምፅ፣ ሁለተኛዋን በዚች ድምፅ፣ ሶስተኛዋን በዚች ድምፅ፣ አራተኛዋን በዚች ድምፅ፣ አምስተኛዋን በዚች ድምፅ አድርጋችሁ መቃኘት ትችላላችሁ። ይሄን ይመስላል። እንዴት ይመታል ደግሞ እንደዚህ ይሆናል ማለት ነው። እንደገና ይህን ቅኝት እዚህ ላይ እንዲህ እንዳለ ወደ ሌላ አንድ ቅኝት ደግሞ እንቀይረውና እችን በማጥበቅ እንደዚህ ያደረግናት። ከዛችን ደግሞ ትንሽ ጠበቅ በማድረግና እችን በማላላት ከዛችን ደግሞ በማላላት ትንሽ ጠበቅ ትንሽ ጠበቅ አይዋ እቺ ደግሞ የአንቺ ወየን እንትን ትላለች። በርግራ የላንቺ ወየ ትሆናለች።
ደግሞ ሌላኛዋ ቅኝት ነች ማለት ነው። አሁን ይሄን አመታት መምታት የምትፈልጉ ሰዎች ቅኝት ትቃኛላችሁ ማለት ነው። እንደዚህ ያደረጋችሁ ማለት ነው። አሁን ከዚች ጋር አንደኛዋን እንደዚች፣ ሁለተኛዋን እንደዚች፣ ሶስተኛዋን እንደዚች እንደዚህ ያደርጋችሁ በመቃኘት እችን እንትን ማለት ትችላላችሁ። ሌላ አንድ ቅኝት የመጨረሻ ቅኝት ልቃኝላችሁ። እሷ ደግሞ በእኔ አባባል ሁለገብ ቅኝት እላታለሁ በራሴ ግን እንደ አምባስ እንደ ትዝታ አይነት ቅኝት ነች። እንደዚህ አድርጋችሁ ትቃኛላችሁ። አንዳን እንደዚህ፣ ሁለት ቁጥር እንደዚህ፣ ሶስት ቁጥር እንደዚህ፣ አራት ቁጥር እንደዚህ፣ አምስት ቁጥር እንደዚህ። እናንተ እዚህ ላይ ስቶፕ እያደረጋችሁ የዚችን ድምጽ በዚች ድምጽ፣ የዚችን ድምጽ በዚች ድምጽ እያደረጋችሁ መቃኘት ትችላላችሁ። ሁለተኛው፣ ሶስተኛው የእናንተ እንደዚህ አይነት ዘመናዊ ክራር የመጣላችሁ ስድስት የሆነባችሁ አንዱን ክሩን መፍታት ትችላላችሁ። ችግር የለውም። አንዱን ክሩን መፍታት ትችላላችሁ። ካልሆነ ደግሞ ምን ማድረግ ትችላላችሁ? በእችን አንድ ጣታችሁን ለሁለቱም ማገልገል የምትችል መጠቀም የምትችሉ ከሆነ እችኛ ጣት ትርፍ ስለምትሆነ አብራችሁ የምትጠቀሙት ከሆነ ስድስተኛውን ምን ታደርጉታላችሁ? እችን በወፍራሟ ካደረጋችሁ እችኛዋን ደግሞ በቀጭኗ ከዚች ጋር እኩል አይነት ድምጽ እንድታመጣ ታደርጉና መጠቀም ትችላላችሁ ማለት ነው። በጠቅላላ እንደዚህ ብሎ ተቃኝቷል። አሁን እቺ ክራር እቺ ቅኝት ሁለገብ ናት ብዬ ያልኳችሁ እንትን ትላለች፣ ሁሉንም ትመታለች። ትግርኛ ከፈለጋችሁ ትመታለች፣ ዘመናዊ ከፈለጋችሁ ትመታለች፣ ባህላዊ ከፈለጋችሁ ትመታለች። ለምሳሌ በትግርኛ ልጀምር። እንደዚህ ትሆናለች ማለት ነው። እንደዚህ ትመታለች። እንደገና ደግሞ ትንሽ ቀጠን አታላይ ነች ይቺ ልጅ አታላይ ነች፣ አታላይ ነች ይቺ ልጅ አታላይ ነች፣ አታላይ ነች ይቺ ልጅ አታላይ ነች፣ መናገር ይሄ እንደዚህ ትመታላችሁ። እንደገና ደግሞ አሌክስ ምን አግኔስ ሀገሬን የሚለውን ደግሞ ትመታለች ማለት ነው። ሁሉንም በቃ የፈለጋችሁትን ቅኝት ትመታለች። እቺ ቅኝት ዋናው ነገር በጥንቃቄ ከቃኛችኋት በጣም ጠቃሚ ቅኝት ነች። እቺ በድርደራ ደግሞ ትዝታሽ ዘወትር
እይታ ነው ይሄ። ስለዚህ እንደዚህ አድርጋችሁ ቃኝታችሁ መጠቀም ትችላላችሁ። ለማንኛውም ይሄን ይመስላል ቀኝቶ። እንደዚህ አድርጋችሁ መቃኘት ትችላላችሁ ከመጀመሪያው እስከ መጨረሻው። ሁሉንም ሞክሩት። አንድ ጊዜ ይህን ቪዲዮ ሴቭ ካደረጋችሁት እዛ በኋላ እየደጋገማችሁ የፋኖን አፍርሳችሁ ያንኛውን አፍርሳችሁ ያንኛውን መቃኘት ትችላላችሁ። በጣም አመሰግናለሁ። ይሄ በቂ ይመስለኛል ለዛሬው። እንዳይረዝምባችሁ እዚህ ላይ ይብቃ።